ሰላም እንደምን አላችሁ ውድ የጊሳልስ ቤተሰቦች። ዛሬ እንግዲህ ያው የመጣሁት ግለ ወሲብ ወይንም ደግሞ ራስን በራስ ማረካት ውስጥ የሚገኙ በጣም ብዙ ወንድሞቻችን ወይም እህቶቻችን ይኖራሉ እና ከዚህ የኃጢአት አዘቅት ውስጥ ለመውጣት ምን አይነት መፍትሄ ነው ያለው በሚለው ዙሪያ እኔ ደግሞ መንገዱን ከዚህ ኃጢአት የምትወጡበትን መንገድና መፍትሄ ልነግራችሁ ነው የመጣሁት ማለት ነው። ቪዲዮውን ላይክ ሼር ማድረጋችሁን እንዳትረሱ። ያው ጀማሪ እንደመሆናችን መጠን ፔጁንም ሰብስክራይብ እንድታደርጉልን በእግዚአብሔር ስም እንጠይቃለን ማለት ነው። እንግዲህ ግለ ወሲብ ወይንም ደግሞ ራስን በራስ ማርካት ከግብረ ሰዶም ያልተናነሰ በጣም ከባድ ኃጢአት ነው። እግዚአብሔርን ከማሳዘንም አልፎ በማህበራዊ ህይወታችን ላይ፣ በስነ ልቦናችን ላይ፣ በጤናችን ላይ ከፍተኛ ችግርን የሚያመጣ በጣም ከባድ የሆነ ግብር ወይም ስራ ነው ማለት ነው። ስለዚህ ከዚህ ችግር ለመውጣት አንድ ሰው መጀመሪያ ምን ማድረግ አለበት? ያው ወደ ንስሐ አባቱ ሊቀርብ ይገባል ማለት ነው። ወደ ንስሐ አባቱ ቀርቦ የሰራውን ኃጢአት ሁሉ በሙሉ ምንም ነገር ሳያስቀር መናዘዝ አለበት። ይህንን ከተናዘዘ በኋላ ያው የሚሰጠው ቀኖና ይኖራል። ያንን የተሰጠውን ስግደትም ጾምም ሁሉን ነገር ከፈጸመ በኋላ ወደ አባቱ ሄዶ ያው ይፈታል ማለት ነው። ከተፈታ በኋላ አባቱን በጸሎት እንዲያስቡት ጠይቆ ከዛ በኋላ እሱ ምን ማድረግ አለበት? የፈለገ እሳቸው በጸሎት ቢያስቡት የፈለገ ነገር ቢመጣ እንትን ላይል ይችላል ማለት ነው። ስለዚህ እሱ የሚጠበቅበትን ማድረግ ስላለበት ያ ሰው ከዚህ ግብር ከዚህ ስራ ለማውጣት ምን አይነት ጸሎት ማድረግ አለበት? እንግዲህ መጀመሪያ አባታችን ወይም ሊሆን ይችላል፣ ውዳሴ ማርያምም ሊሆን ይችላል። ያንን ከጸለየ በኋላ የዮሐንስ ወንጌል እንግዲህ 21 ምዕራፎች አሉት። እነዛን 21 ምዕራፎች በቀን እንዳይሰለች በቀን አንድ ምዕራፍ በቀን አንድ ምዕራፍ ከውዳሴ ማርያምም ሆነ አባታችን ወይም ብቻ ሊሆን ይችላል። የጸሎት መብዛቱ ሳይሆን ያው ወሳኙ ነገር በንጹህ ልብ እግዚአብሔር ፊት መቆማችን ስለሆነ ማለት ነው። ያንን ከጸለይም በኋላ የዮሐንስን ወንጌል 21 ምዕራፍ አለው። በቀን አንድ ምዕራፍ ማታ ሊሆን ይችላል፣ ጠዋት ሊሆን ይችላል። አንድ ምዕራፍ ያንን ማንበብ አለበት ማለት ነው። ያንን ካነበበ እመኑ ከዚህ ችግር ይወጣል። እኔ ይሄንን እያልኳችሁት ያለሁት ያው ስለተባለ ወይም ደግሞ ሲባል ስለሰማው ብቻ ሳይሆን ከዚህ ኃጢአት ከዚህ ችግር የወጡ ሰዎች ስላየሁኝ ከአንድም ስንት ሰው በጣም ብዙ ሰው ማለት ነው በዚህ ችግር ውስጥ ነበሩ። ግን ከዚህ ችግር የወጡበት ዋነኛው መንገድ ይሄ ነው። ወንጌለ ዮሐንስ ነው። ወንጌለ ዮሐንስን ጸልዮ ከዚህ ኃጢአት ያልወጣ የለም። ከግለ ወሲብም ብቻ ሳይሆን የሌላ የዝሙት መንፈስ ያለበት ሰው ራሱ ከልቡ ሆኖ በንጹህ ልቡ ይህንን ጸሎት ከጸለየ በእርግጠኝነት ከዚህ ኃጢአት ይወጣል ማለት ነው። ማንኛውም የዝሙት እንትን ሊሆን ይችላል። ወንጌል ዮሐንስን ከጸለየ ከዚህ የኃጢአት ግብር የማይወጣበት ምንም አይነት ምክንያት የለም። ስለዚህ በጸሎት ጉዳይ ይህንን ካወራን ጾም እንዳለ ነው። ጾም መጾም ይኖርበታል፣ ያው በሚጾምበት ጊዜ ማለት ነው። ከዚህ በዘለለ ደግሞ ዝሙት ቀስቃሽ ከሆኑ ቪዲዮዎች፣ ፎቶዎች ሊሆኑ ይችላሉ። ከነዚህ መራቅ ይኖርበታል። ወይም ደግሞ እንደዚህ አይነት ሀሳብ አይምሮ ላይ ሲመጣ ወዲያውኑ ጸሎት ማድረግ አለበት ማለት ነው። ሲጀመር ሀሳቡንም በጥልቀት አለማሰብ ነው። ወደዛ አይነት እንደዛ ሀሳቡ ሊያቃጭል ይችላል። ሰይጣን መቶ ሹክ ሊል ይችላል። ግን ደግሞ ዲቴል በጥልቀት ወደዛ እንትን ውስጥ አለመግባት፣ አለማሰብ፣ ሀሳቡን ቶሎ መተው ማለት ነው። ሌላኛው ደግሞ ምን አይነት ነገር ሊፈጠር ይችላል? ሌሊት ያው ህልመ ሌሊት ላይ ጀምሮ ሊተወው ይችላል። ያን ሰው ጀምሮ ሲተወው እንግዲህ ወደ እንደዛ አይነት ነገር እንዲገባ ነው። ያው ውጊያው በጣም ከባድ ስለሆነ ማለት ነው። ስለዚህ በዛ ሰዓትም ጸሎት ማድረግ አለበት። ተነስቶ ወደዛ እንትን ውስጥ በጭራሽ ማሰብም የለበትም። ከሀሳብ ነው ነገሮች የኃጢአት ግብር የሚጀምረው ከሀሳብ ስለሆነ ሀሳብ ላይ አይምሮ ላይ የሚመጡን ነገሮች ቶሎ ወዲያውኑ ማስወገድ ያስፈልጋል ማለት ነው። እና ይሄንን ማድረግ አለበት። ጸሎቱን ግን ወንጌለ ዮሐንስን በተአምር የፈለገ ነገር ይምጣ ወንጌለ ዮሐንስን መጸለይ ያለበት ማለት ነው። እና ይሄን ይመስላል። በእርግጠኝነት ለውጥ ታዩበታላችሁ፣ ታመሰግኑኛላችሁ። በዚህም እኔ ብዙ ሰዎች በዚህ እንትን ከዚህ ግብር ይወጡ ስላሉ ማለት ነው በዚህ ጸሎት በወንጌለ ዮሐንስ። ስለዚህ ያን አድርጋችሁ ያው እግዚአብሔር ደግሞ እንዲረዳችሁ የኔ ምኞቴ ነው ማለት ነው። እግዚአብሔር ከእናንተ ጋር ይሁን። ቪዲዮውን ስላያችሁት አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። መልካም ጊዜ